ኢየሱስ ተፈወሰ። ዜናው በመላዋ ከተማው ተሰራጨ። ይሁዳ ግን በፈውሱ ብቻ አላቆመም። ለንጉሡ ስለፈወሰው ጌታ ስለ ኢየሱስ ክርስቶስ መሰከረለት። ንጉሡም በአካሉ ብቻ ሳይሆን በነፍሱም ዳነ። የጣዖት አምልኮውን ትቶ በጌታ ስም የክርስትናን ጥምቀት ተጠመቀ። የንጉሡ መለወጥ ለመላው መንግሥት የለውጥ በርን ከፈተ። የይሁዳ ተልእኮ ግን በዚያ አላበቃም። እንደገና መንገድ ጀመረ። ሐራፒ ወደ ተባለች አገር ሄዶ ሰበከ። ብዙዎችን ካሳመነ በኋላ የጌታን ቤተ ክርስቲያንን ሠራላቸው። ወደ ደሴት ገብቶ በዚያም የነበሩትን በቀናች ሃይማኖት አጸናቸው። በሄደበት ሁሉ የክርስቶስን ብርሃን አበራ። በጨለማ ለነበሩት ነፍሳት ተስፋን ዘራ። አብያተ ክርስቲያናትን እንደ ከዋክብት በየቦታው ተከለ። እርሱ ዝምተኛው ሐዋርያ ነበር። ስሙን በታላቅ ድምፅ አይናገርም ነበር። ነገር ግን ድርጊቱ የፈወሳቸው በሽተኞች፣ የተከላቸው አብያተ ክርስቲያናት፣ ከጨለማ ያወጣቸው ነፍሳት ከማንኛውም ቃል በላይ ይጮኹ ነበር። ነገር ግን እንዲህ አይነቱ ደማቅ ብርሃን ሁል ጊዜም የጨለማ ቁጣን ይቀሰቅሳል። ስኬቱ ጠላቶች እየፈጠረ ነበር። የዘራው የእውነት ዘር የክፋትን እሾህ እንደሚያበቅልበትና ቀጣዩ የጉዞ ምዕራፍ የመጨረሻው እንደሚሆን በዛን ጊዜ አላወቀም ነበር። በፊዚክስ ሕግ እንደሚታወቀው ብርሃን በጨመረ ቁጥር የሚፈጠረው ጥላም ጎልቶ ይታያል። የይሁዳ ተአምራት የፈውስ ብርሃኑ በሄደበት ሀገር ሁሉ ሲያበራ፣ በጨለማው ጥግ ተሸሽገው የነበሩት የክፋት ኃይላት ዓይናቸው ክፉኛ ተወጋ። የእውነት ድምፁ የሐሰት አማልክትን ዙፋን አናወጠ። የይቅርታና የፍቅር ስብከቱ በጭቆናና በፍርሃት ላይ የተመሰረተውን የገዢዎችን ስልጣን ተገዳደረ። አንድ ሰው ያለ ጦር ሰራዊት፣ ያለ ፖለቲካዊ ኃይል እንዴት የሰዎችን ልብ ሊገዛ ይችላል? ይህ ጥያቄ በሀገሩ ገዢ ልብ ውስጥ እንደ እሾህ ተሰካ። ፍርሃት ወደ ቅናትነት ተለወጠ። ቅናት ወደ ጥልቅ ጥላቻነት አደገ። የገዢው ልብ በቁጣ ተሞላ፣ እንደ እቶን እሳት ጋለ። ይህ ሰው መቆም አለበት ሲል አወጀ። ይህ አዲስ እምነት የአባቶቻችንን መንገድ የሚያጠፋ የእኛን ሥልጣን የሚንድ መርዝ ነው ሲል ትእዛዙን አስተላለፈ። የሌሊቱ ጨለማ እንደተጋረደ ወታደሮች እንደ ጥላ ተንቀሳቅሰው የይሁዳን ማደሪያ ከበቡት። ጩኸት አልነበረም፣ ትግል አልነበረም። ዝምተኛው ሐዋርያ ሊመጣ ያለውን ያወቀ ይመስል በእርጋታ ራሱን አሳልፎ ሰጠ። ያዙት፣ አሰሩት፣ ገረፉትም። በገዢው ፊት ሲያቆሙት ገዢው በንቀት ተመለከተው። አሁን የታለ የምትለፈልፍለት አምላክህ? ከዚህ እጄ የሚያድንህ ይመስልሃል? ሲል ተሳለቀበት። ይሁዳ ግን ዓይኖቹ በፍርሃት አልተርገበገቡም። አንተ የምትይዘው ይህንን ሟች ሥጋዬን ነው አለው። ነፍሴ ግን በእኔና በአንተ ፈጣሪ እጅ ናት ሲል መለሰለት። ይህ መልስ የገዢውን